እነዚህ ደግሞ ከነዚህ ከፍ የሚሉ 16 ቁጥር ነው የሚባለው ከዚህ ጀምሮ ማለት ነው 16 ቁጥር ይባላል እነዚህ ማለት ነው ኦኬ አሁን ላይ ስንት ነው ይሄ አሁን 10,000 ብር ነው 10,000 ብር kuma ko dayito ሳይዙና ዋጋው ንገረኝ ይሄ አሁን 12,000 ብር ነው ሳይዙ ያው እኩል ናቸው ከነዚህ አሁን ካሳየው በቃ የመጨረሻው ሳይዝ እነዚህ ናቸው 26 ውስጥ ካሳየው ጭምር ማለት ነው ይሄ በአሉሚኒየም ቸርኬ ነው ያው ስፒዱ 21 ነው በብዛት 21 ናቸው አዎ እና ይሄ 12,000 ብር ነው ጋራንቲ ወንደምታለ አዎ ሁሉም እንደዛ ናቸው ለሁሉም ማለት ነው ዋጋ 12,000 ዋጋ 12,000 አዎ ይሄ ኒው ስፒዱ ነው ቅድም እዛ ጋር በጣም አሪፍ ሳይክል ያልኩ ከፎኒክስ ቀጥሎ ያልኩ ይሄ ነው አዎ እዛ ጋር ቅድም ኒው ስፒድ ብያላ ሳየው ነው ይሄም 12,000 ብር ነው ይሄ አንዴ ፎኒክስ ነው ይሄ በቃ ምንም መግለጫ ማያስፈልገውም ይሄ ፎኒክስ ነው ይሄ አንደኛው ፎኒክስ ኦሪጂናል ፎኒክስ ነው ዋጋው የናንተ ዋጋና የሌሎች ሌላ ቦታ ምን ነው ልዩነቱ አሁን መመሰል አሁን እንደዚህ ዋጋ የሌላውን ዋጋ እንዲህ ነው ብሎ መናገር ትንሽ ይከብዳል እነሱም የራሳቸው እንትን አለ እኛ ደግሞ የራሳችንም ሲስተም አለ እነሱ በሚያስመጪዎችም ከሆኑ እንደኛ ላይሸጡ ይችላሉ አሁን ዋና ራስ ኦሪጂናል የሚያስመጣውና ከሌላ የምትገዛው አንዳንዴ እንትን አይደለም ራስ አስመጭ የምትሆን ራሱ እነሱ ያስመጡበት መንገድና አንተ የምታልፈባቸው መንገዶች እኩል ላይሆን ይችላል አሁን እዚህ ጋር የሚሸጠው አሁን ምን አለ መሳውን እዚህ ጋር ፎኒክስ ጋር ብነግር ግልጹን ነገር ማለት ነው ይሄው ነው አይነካም አልተነካም የራሱ የመጣው ራሱ ሙሉ ቃኔ ያለው አሁን ምን መሰለ አሁን አንደኛ ነው ሁለተኛ በሚባል አሁን ሁለተኛ ይሄ ይነሳል ፎኒክስ ባንኛም ኦሪጂናል ፎኒክስ እንዲህ ነው ማርሻቸው ማርሹ በእንደዚህ ነው ይሄ ይወጣና ይሄን ይወጣል ይሄ ይወጣና የገበያው ይደረጋል የገበያው ፌኩ ማለት ነው እሱን ያረጉታል አንድ ሁለተኛ ይሄ ይነሳል ይሄን ያነሱታል ይሄ ያውጡታል ይሄ ያውጡትና ሌላ ኖርማል የገበያ አለ ፕላስቲክ እሱ ይገጠማል ሌላው ይሄንንም ይነሳል ይሄ ቃመጫኛውም ይነሳል በቃ ኖርማል ይሆናል እንደዚህ ማለት ነው ስለዚህ ማለት እንዳለ በቃ ይነሳና ዋጋውን ይቀንሱታል ያ ምንድነው ያ ዋጋ ተቀነሰ ስለተቀነሰ ለሰው ምን ያደርጋል ይገዛል ግን ወጪው ምንድነው ትርፉ ይሄ አይረባም ይሄ አንደኛ በቃ ፎኒክስ ትክክለኛው እንደዚህ ነው የሚመጣው አይነካም የትኛው ፎኒክስ እንትን በዚህ ነው አንዳንድ የማይመጡ ነገሮች አሉ አሁን ለምሳሌ አሁን ከነዚህ ጋር የፖምፕ አብሮ ማይመጣ አለ እነሱን አብረን እንደተጨማሪ ነው የምንሰጠው አንዳንድ ኮፍያ የሌላቸው አሉ እነሱንም አንዳንዴ እንደተጨማሪ እንሰጣለን አያይዘን ማለት ነው ከሳይክሉ ጋር ቁልፍም እንደዛው አንዳንድ ሳይክሎች ላይ አንዳንዴ ከስተመሩን እንትን ለማድረግ ብለን ቁልፍም ጨምረን እንሰጣለን ያለውን ብቻ ሳይሆን አብሮት የሌለውን ራሱ አብረን ጨምረን እንሰጣለን ያው ማለት ከስተመሩ እምነትም እንዲኖረው ለሌላም እኛ ከስተመርን ሳይሆን ለቤተሰብ ነው ያንተ ከመጣ ለራሱን ብቻ ሳይሆን ሌላ ሰውም ነው ችግርም እንኳን ቢሆን ያለውን ችግር ነው መንፈታው ማለት ነው በጣም አሪፍ ታንክ ዋጋ ስትስተካከል ይሄኛው 13,500 ነው 13,500 kuma kuna ሰዲፍ ይበሻል ኦኬ ስለዚህ ጋራንቲ ያለው በጣም ምርጥ ነው ሰርፕራይዝ ማድረግ ፈልጉ እዚህ መጣችሁ ሰርፕራይዝ ማድረግ ትችላላችሁ ማለት ነው ይሄ ላንድ ሮቨር ነው ታጣፊ ነው ይሄ አንደኛ ታጣፊ ነው እኔ አሁን ቅድም ውስጥ ያሳየው አለ ኦኬ የኛ ቦታ ያዝማል ውስጥ ያሳየው አይነት ነው እነዚህ ይሄ ደግሞ ሌላ ነው ብራንዱ ላንድ ሮቨር ይባላል ይሄ ኦሪጂናል ብራንዱ ነው ይሄ ኦኬ ከነዛ ራሱ በጣም የተሻለ የበለጠ ነው ይሄ ማለት ነው ስንት ነው ዋጋው ይሄም 13,500 ነው 13,500 kuma kuna ሰዲፍ ይበሻል ከነዛ በጣም የተለየ ነው ማርሹ ራሱ ይጨምራል አሁን ይሄ 24 ነው 8 እና 3 ማለት ነው እነዛ 7 እና 3 ናቸው 21 ናቸው እነዚህ 24 ናቸው በጥንካሬም በምንም ይሄ አንደኛ ነው አዎ ተጣጣፊዎቹ ይሄ አንደኛ ብራንድ ነው ሳይክሉ ማለት ነው ያኛው ምንድነው አሁን ምን ሸጠው ትንሽ ታውን ለምሳሌ ክብደታቸው ደና ወይም ደግሞ ብዙ ሰው ማይነካው ለምሳሌ አንድ ሰው ይሆናል አይደለ ለአንድ ሰው ሆኖ ሰውነቱ ደና መጠነኛ የሆነ በጣም ግዙፍ ያልሆነ ምናምን አለ አይደለ ቀለል ያለ ሰው እና አንድ ሰው ብቻ የሚጠቀምበት መሆኑን አረጋግጠን ነው
ለዛ ካሉን ነው የምንሰጣቸው አዎ ምን እንዳልኩ ነው በእንትን ስታወዳድረው ማበላለጥ ባለበት ኳሊቲ ትንትላለ ስለዚህ ይሄን ግን በአስተማማኝ ነው የምትሸጠው ይሄኛውስ ይሄም ለሾው ያልከው 20 ቁጥር ነው ይሄ ማክሲመም ከ10 አመት ጀምሮ እንዳልኩ ነው ከዛ በታችም ይመጣሉ አዎ ምንድን በጣም የሚችሉ ልጆች አሉ ትንሽ ሆነው ማለት ነው 8-7 አመት ሆነው በጣም የሚችሉ ልጆች አሉ ሳይክል ይሄንን መንዳት የሚችሉ ማለት ነው ሞስትሊ ግን 10 አመት ጀምሮ ይሄኛው 7000 ብር ነው 7000 ብር ኩመተርባችሁ ያው ሲመጡ ያው እንትን ይኖራል ዲስካውንት አለ አዎ እነዚህ ማለት እነዚህ ያው ውስጥም ያሳየው ናቸው ለሳምፕል ነው እዚህ ጋር መናመጣቸው የ16 ነው እዛ ጥግ ላይ ያለው 16 ነው ይሄ መሃሉ 14 ቁጥር ነው የኛው ሳይዝ ነው ሳይዙ 16 4300 ያልኩ ማለት ነው የህፃኑ ኢንቨስት ነው እነዚህ እንዳልኩ ነው እስከ ከ4 አመትም ከ5 አመትም ሞስትሊ ከ5 አመት ጀምሮ ነው ከ5 አመት እንደ ቁመታቸው ነው ቁመታቸው እንትን ከሆነ እስከ 10ም አንዳንድ ወደቃቃ አለ ቁመቱ እንትን የማይል እስከ እሱ ከሆነ እስከ 10 አንዳንድ ቶሎ ዘለግ የሚሉትን ደግሞ እስከ 7ም እስከ 8ም ስንት ዋጋኛ ይሄ 4300 ነው 4300 ውስጥ ያሳየው አይነት ማለት ናቸው ይሄም 14 ነው እዛ ውስጥ በጥቁር አሳይቼ ነበር ውስጥ ይሄም እንደዛው ነው ይሄም ሞስትሊ ከ4 አመት ጀምሮ ነው ይሄ ከ4 አመት ጀምሮ ነው ዋጋው 4300 ነው ባለ ሁለት መቀመጫ ነው ያለው ይሄም ዋጋው 4300 ይሄ 16 ነው ይሄ ሞስትሊ የሴት ከለር ነው ፒንክ ናቸው የሴት ናቸው 16 ነው ይሄና ይሄ በሳይዝ እኩል ናቸው አዎ ልዩነቱ ይሄ የሴት ነው በፒንክ ምናምን የሴቶች ነው የሴት ነው ስንት ዋጋ ይሄም እንደዛው ነው 4500 አዎ ለምሳሌ ይሄኛው ሳይክል ስንት ነው ያው ሳይክል ትንሹ የሚባለው ይሄ ነው ኦኬ ትንሹ ይባላል ያ 12 ቁጥር ይባላል ኦኬ አሁን ይሄ አሁን ለምሳሌ 4200 ነው ያ 4200 ነው የሚሸጠው 200 ከዚህ ደግሞ የሚቀንሱ አሉ አሁን የምታያቸው ማለት ነው አሁን እንደ ሳምፕል ነው ይሄን የምነግርህ እነዚህ እንዳለ ሳይዙ ሁሉ አይደለም አሁን ይሄን ደግሞ ብታየው ይሄ 14 ይባላል ኦኬ ይሄ 14 ይባላል ኦኬ ይሄ 4300 ነው ኦኬ 4300 ይሄም 14 ነው ኦኬ ይሄም ዋጋው እንደዛ ነው ይሄኛው ምን አድቫንቴጅ አለው ይሄ ሁለት መቀመጫ አለው ኦኬ እኔም ከሚቆያለው ኦኬ በተለይ ለሰሮቹ በጣም ፈልገው ማክሲመም አሁን ይሄኛው ሞስትሊ ከ3 አመት ጀምሮ ኦኬ 3 አመት እና ያው ሳይክል ሲጀመር 3 አመት ነው ከዛ በታችን ቢመጡ ያው ያጋዟቸው እስከ 3 አመት ከዛ ደግሞ ከያዙት እስከ 4 5 ይነዱታል ይሄ ደግሞ ሞስትሊ ከ4 አመት ጀምሮ እነዚህ ማለት ነው 14 ቁጥሮች ይሄ የሴት አሁን ይሄ የሴት ከለር ነው ኦኬ እነዚህ ማለት ነው ኦልሞስት ዋጋቸው ተመሳሳይ ነው 4200 ማብሬቲ ይባላል ኦኬ እነዚህ ያምኑ እሱም እንደዛው ነው ይሄም 14 ቁጥር ነው ይሄም 14 ነው 14 ቁጥር ነው አሁን እነዚህ ከዚህ ጀምሮ ያሳየው እስከዚህ ድረስ ማለት ነው ሞስትሊ ኦኬ እስከዚህ 14 ይባላል እንዳልኩ ከ4 አመት ጀምሮ ነው ከ4 አመት ጀምሮ ነው የምትሚሉት እነዚህ ደግሞ 16 ይባላሉ ከዚህ ጀምሮ ይሄ ፒንኮቹ የሴት ናቸው እነዚህ ደግሞ ከነዚህ ከፍ የሚሉ 16 ቁጥር ነው የሚባለው ከዚህ ጀምሮ ማለት ነው 16 ቁጥር ይባላል እነዚህ ማለት ናቸው እነዚህ ሞስትሊ ከ4000 እስከ 5000 ብር ናቸው ዋጋቸው ይሄን ብታይ ለምሳሌ ይሄ 4000 ነው ይሄኛው 4500 ነው ይሄም 4500 ነው ይሄኛው 4300 ይባላል እነዚህ 5000 አጠቃላይ የነሱ ዋጋው 5000 አልፍ ማለት ነው ትልቁ ፕራይስ 5000 ነው ግን ደንበኛ እዚህ ከመጣው ተከራከረው ወይስ ያ አስተያየት ይደረግላቸዋል ለምሳሌ እነዚህ ተመጣጣኝ እነዚህ ደግሞ ይሄን ሞስትሊ ከ4 አመት ተኩል አንዳንድ 4 አመትም ይወስዷቸዋል እነዚህ አሁን 4 አመት እንደ እድሜያቸው እንደ ሰውነታቸው እድገታቸው ረጅም ነገር ከሆነ ይሄንንም ይሰጥ ይችላል ወንበሩን አስተካክለውላቸው ማለት ነው አንዳንዴ ወላጅ ምንድነው ጊዜውን ለማስፋት 4 አመት የሚያል እንደዚህ ነው ይወስዳል ወንበሩን አስተካክሎ እንትን እንዲልላቸው ማለት ነው ይሄኛው ሞስትሊ እስከ 10 እንደ እድገታቸው ነው 10 አመት እድገታቸው 4500
ይሄ 4000 ይሄ 4300 እነዚህ ሁለቱ 5000 ወደዚህ ስንመጣ እነዚህ 20 ቁጥር ይባላሉ። ይሄ 20 ቁጥር ነው ሞስት እነዚህ ሁሉም ማለት ነው። እነዚህ አሁን 20 ቁጥር ይባላሉ። አዎ እነዚህ ይሄኛው 7000 ብር ናቸው። እነዚህ 7000 ብር አዎ ሁሉም ማለት ነው። እድሜው እንዳልኩ ነው ከ10 አመት ጀምሮ እንዳለው አሁን በጣም የሚችሉ ከሆኑ እንዳልኩ ነው። አሁን እዚህ ጋር 4 አመት ሆኖ ይሄንን እንደሚወስዱት አንዳንዴ 7 አመትም 8 አመትም ሆነው በጣም ሲችሉ ስለሚችሉ ወንበሩን አስተካክለው የሚወስዱ አሉ። አንዳንድ እድገታቸው ቁመታቸው ረጅም ነገር ከሆነ 8 አመት ሆኖ ረጅም አለ እድሜው ቁመቱ ማለት ነው እንጂ ሞስትሊ 10 አመት ከ10 አመት እስከ 15 አመት ይሄን ይነዳሉ። ይሄ 20 ቁጥር ይባላል ማለት ነው። ከ7000 እስከ 6500 ድረስ አለ። ማርሽ ባሁን የለኝም እንጂ ማርሽ ደግሞ ባለ ማርሽ አሉ። ማርሽም ያላቸው ማለት ነው። አሁን የለኝም እዚህ ጋር ገና የሚመጣልኝ ከነሱ እንደነሱ አሁን ዋጋቸውም ይጨምራል። ምንድነው ዲፈረንሳቸው? እነሱ ጋር ስፒድ ማርሽ እንደ መኪና መቀየሪያ ስፒድ መቀየሪያ ማለት ነው። እነዚህ አሁን ኖርማል ሳይክሎች ናቸው ለጊዜው ያለኝ። እነዚህ አሁን ለምሳሌ እነዚህ 6500 ናቸው ሶስቱ ማለት ነው። እነዚህ 7000 ብር ናቸው። ለምሳሌ እነዚህ ጋራንት ለሁሉም አለን። አመት ዋስትና አለን። ምንድነው የምናደርገው? የአመት ዋስትና ላይ ያው ሰርቪስ ነው። ሰርቪስም ማለት አንዳንዴ ያው ይፈታታል ወይ ምን ይላል እሱን በነፃ ያለውን ነገር በነፃ ነው የምንለው። ኢንኬዝ ግን የሆነ እቃ ቢሰበርባቸው ወይ ጎማ ቢፈነዳ ወይ ከዚህ ከእቃዎቹ የሆነ ቢጎድል የእቃውን ብቻ ይከፍሉና ሌላ አገልግሎቱን ነፃ ነው የሚያገኙት ማለት ነው። ለአንድ አመት ውስጥ በዛ አመት ውስጥ ሰርቪስም ማድረግ ይችላሉ። ማንኛውም የሚፈልጉትን ነገር ማድረግ ነው። ምንድነው እቃ ብቻ ከሰበሩ ነው የእቃ ብቻ ይከፍላሉ። ሌላው ያ ፍሪ ሰርቪስ ነው የሚሰጠው ማለት ነው። አመቱን ሙሉ ፍሪ ሰርቪስ ነው። ማንኛውም ነገር ሳይክል ላይ በሚገጥመው ማንኛውም ነገር ፍሪ ሰርቪስ ያገኛሉ። እቃ ጉድለት እንትን ካለው ብቻ የእቃውን ብቻ የሚገዛውን እሱን ይከፍላሉ። ሌላ ነገር ነፃ ነው። እነዚህ 26 ናቸው። ኦልሞስት እነዚህ አሁን ትልልቆቹ ሳይክሎች ማለት አሁን እኛ ሀገር ያሉት ሞስት እነዚህ ናቸው። ኦኬ አሁን ትልቁ ለኔና ለአንተ መሆን ማለት ነው። አሁን ምንድነው ጋዋናው ከ15 አመት በላይ ነው። 15 እና ከ15 አመት በላይ እኔን እንዳሉ አንዳንድ ትንንሾችም ይሄንን የሚነዱ አሉ። ሞስትሊ ከ15 አመት በላይ 15 ሲሉን ይሄንን ነው የምናሳያቸው። ምክንያቱም 15 አሁን እዚህ ላይ መቀመጥ አይችልም ቢነዳውም ትንሽ ጊዜ ስለሆነ ማለት ነው። ግን እዚህ ላይ እየተለማመደ ምን እያለም በዚህ ያው አሁን ባለው ስታንዳርድ ትልቁ ያለው አሉ ከዚህ በላይ ከዚህና ከዚህ መሀልም አለ። አሁን ሳይክል 24 ቁጥር የሚባል አለ። ግን ስፔር ስለሌለው ሞስትሊ ማርኬት ላይ ገበያ ላይ አይኖርም። ቢኖርም ስፔር የላቸው ችግሩ የሆነ ችግር ቢፈጠር ስፔር የለው። ስፔር የሌለው ነገር ደግሞ ገዝተህ ያው ማስቀመጥ ነው። አሁን ከዚህ ከ16 እና ከ20 መሀልም አንድ 18 አለ ቁጥር ማለት ነው። እሱም እንደዛው ነው። ማርኬቱ ላይ ስፔር የላቸውም። ከጎማ ጭምር ብታይ ከጎማ ሬር ነው። እንደዛም ስለሆነ ገበያ ላይም ብዙም የለም። እነዚህ አሁን እንትንም ለየት ያሉ ናቸው። ለግዠሪ ነው ነገራቸው። አንዳንዱ አሁን ይሄ ኖርማል ነው። ሁሉም ማርሽ አላቸው። 21 ስፒድ ናቸው። የኋላ 7 የፊት 3 ማርሽ ያላቸው ማለት ነው። 21 ስፒድ ነው የሚባሉት። እነዚህ አሁን ኖርማል ናቸው። ባለ ስፕሪንግ ናቸው። ስፕሪንግ አላቸው። ሰስፔንሽን ማለት ነው። ይሄ ፍሬናቸው ደግሞ ዲስክ ነው የሚባለው። ይሄኛው በፊት የድሮ እቺን እዚህ ጋር እንደዚህ ነው የምትይዘው ጎማዋ ላይ ሻራ የምትባለው እቺ ነው። ይሄኛው በዲስክ ነው ፍሬናቸው። አሁን እኛ ያለን ኖርማልም አለ። በርግጥ አሁን ብዙ እየጠፋ ነው። አሁን ፎኔክስ እንደዛ ነው የነበረው። አሁን እነዚህ ደግሞ ኤክስዴክስ ይባላል። አሁን ይሄኛው አሁን የዚህ ዋጋ ተመሳሳይ ናቸው። አሁን እዚህ ሶስቱ 11 ሺህ ብር ናቸው። ሶስቱ ተመሳሳይ ነው ዋጋቸው። አዎ ይሄ አሁን ታጣፊ ነው። ይሄም ኤክስዴክስ ነው። ማርካቸው አንድ አይነት ነው። ኤክስዴክስ ይባላል። ይሄ ታጠፋል። ሳይክሉ ታጥፎ መቀመጥ ይችላል። አዎ ቦታ እንትን ለማድረግ ማለት ነው። ይዘው ለመሄድ ኢዚ ነች። አሁን ለምሳሌ ትሪፕ ካለ መኪና ውስጥ ከቶ እኔ ቦታ ይዘው ትጨርስ መኪና ውስጥ ከቶ ይዘው መምጣት ይቻላል። ለማስቀመጥም ሴፍ ነው። ቤት ውስጥ ማስቀመጥ ይችላል።
ይሄ ማለት ዋጋቸው 11 ሺህ ብር። እነዚህ አራቱ አንድ ብራር ናቸው። ልዩነታቸው ምንድነው? ከዚህ ጋር ይሄ አይታጠፍም፣ እነዚህ ታጣፊ ናቸው። ሌላው ዲፈረንሳቸው ይሄ ራጅ ነው የሚባለው፣ እነዚህ አሉሚኒየም ቸርኬ ናቸው የሚባሉት። ይሄኛው ራጅ ይባላል። ይሄ ሽቦ ራጅ ይባላል። ይሄኛው አሉሚኒየም ነው የሚባለው በቸርኬ ማለት ነው። 11 ሺህ ኩማ ኩራተካ ኦኬ። እነዛ አዲዳስ ይባላል። አሁን ይሄኛው አዲዳስ ይባላል። ይሄና እዛች ጋር ደግሞ አንዳለኝ ሁለት ነው ያለኝ አዲዳስ። እሱም 21 ስፒድ ነው። እንደዚህ ነው፣ ተመሳሳይ ነው ስታይላቸው። እንትናቸው ያው ማርክ ነው ልዩነታቸው፣ ግን በእንትንነት ያኛው ትንሽ ጠንካራ ነው። ከነዚህ ጋር ስታወዳድረው ይሄ ይበልጣል። አዲዳሱ ከነዚህ ጋር ሁሉም አለ ጥሩዎች ናቸው፣ ግን ያው አንዱን ማለክ ስላለበት ተወዳደራቸው ይሄኛውን ትመርጣለህ። ይሄኛው ዋጋው ከነዚህ ጋር እኩል ነው። ለምንድን ነው እንደዚህ የሚሆነው? አንዳንዴ የሚመጣበት እንትን እኩል ከሆነ ዋጋውን እኩል ነው የምታረገው። ከዛ ታስረዳውና የሚፈልገውን ይወስዳል። ያኛውም 11 ሺህ ብር ነው። ያቺኛዋ 8 ማሽኖች ከአዲዳሱ አጠገብ ያለችው እሷ በአቺኛው ሁለተኛዎች ክሮናል ትባላለች። እሷ ከነዚህ ምንድን ነው የምትለየው? ስፒዷ ተጨምራለች። 24 ናት። ባለ 8 ነው። እነዚህ ባለ 7 ናቸው እስካሁን ያሳየው። ያኛው ባለ 8 ነው። ይሄው ፊት 3 ነው። 24 ስፒድ ነው የሚባለው። አሁን እሱ ያኛው 12 ሺህ ብር ነው። ያኛው ቀዩ ደግሞ እሱ ኒው ስፒድ ነው። ያኛው በጣም ፌመስ ሳይክል ነው። ያኛው ኦልሞስት ከሁሉም የሚበልጥ ነው። ኦልሞስት ከፎኒክስ ሁለተኛ ማለት ነው። አሁን እሱ አንደኛ ፎኒክስ ነው እርግጥ። ይሄኛው ኒው ስፒድ ይባላል። ይሄ በጣም ምርጥ ሳይክል ነው። በቃ 21 ስፒድ ነው። ለሌሎቹ በስፒዱም በምንም አንድ አይነት ተመሳሳይ ናቸው። ጥንካሬ ምናምን ግን ያኛው በጣም አሪፍ ሳይክል ነው። እሱ 12 ሺህ ነው። እሱ እነዚህ ሁሉ ጋራንቲ አለ ማለት ጋራንቲ አለ። ሁሉም ጋራንቲ አለ። ስፔርም ይኸው እዚህ እንደምታየው ስፔር አለ እኛ ጋር የሚያስፈልግ ነገር ማለት ነው። የዊልቸር ኖርማል አለ፣ ፖፖ አለው። እንደገና ደግሞ እንደዚህ ወደ ላይ መደገፊያ ያለው ምናምን እግር እንዲመችም ያደርጋል። አሁን ያለኝ ሁለቱ ነው። ይሄንና ባለ ፖፖ ነው። የሚታጠፋለ የማይታጠፋለ። አሁን ይሄ ኖርማል ነው፣ ታጣፊ ነው። ይሄ እንትኑ ቲዩብለስ ነው። ቲዩብለስ ነው በብዛት ሞስትሊ ቲዩብለስ ነው የሚፈለገው። አሁን አይያ ስንት ነው? ይሄ አሁን 10 ሺህ ብር ነው። 10 ሺህ ብር ኩማ ቆዳይቱ ጋራንቲ አለው። ያው ጋራንቲዱ ምንድነው? ሰርቪስ ነው። ነፃ ሰርቪስ ነው የሚሰጠው። ሰርቪሶች ነው የሚሰጠው። ስለዚህ 10 ሺህ ብር ነው። ያኛው ደግሞ በፖፖ እንትን መቀያ ያለው ነው። ይሄ ማለት ነው ፖፖም አለው። አሁን አንዳንድ ሰው መንቀሳቀስ የማይችል አለ፣ ራሱን መቆጣጠር የማይሆን ስፔሻሊ ሆስፒታል ላይ ከስራ አለ ፖፖ ይገጠምለታል። እዛው እንትን ይላሉ ማለት ነው። ያኛው ኖርማል ነው። አዎ ስንት ነው ያኛው? ይሄኛው 18 ሺህ። አዎ ኩማ ሰደ የናንተ ደረሻ ውስጥ የት ነው? ፒያሳ አራዳ ህንጻ ስር በታችኛው በኩል አንበሳ ጫማ አለ። አንበሳ ጫማ ፊት ለፊት ችግር የለም ይምጡ። ለምንሰጣቸው እቃዎች ሁሉ ዋስትና አለን። ከጋራንት ጋር ነው የምንሰጠው። ማለት አንደኛ ላይ የሌለ ነገር አንሰጥም። እኛ ማቅረብ የምንችለውና ማድረግ የምንችለውን ነው እንጂ አንዳንዴ የማይሆን እንዳልኩ ነው። አሁን በስፔድ ደረጃ የሌለ ነገር ሰጥተህ ማታገኘውን ነገር ሰጥተው ለዛ ሰው ቢመጣ መልስ ቢያስ ለሚመጡ ሰዎች መልስ መስጠት አለብን። ግድ ነው። ያንን ነው የምናደርገው ማለት ነው። ኦኬ በቃ ስለዚህ አሪፍ ነው። ታንኪዩ እናመሰግናለን። እሺ እናመሰግናለን እኛ